ንዕማንን ታስታውሳላችሁ? በሊፕሮሲ በዚህ በለምጽ የተመታ ሰው ነው ንዕማን በለምጽ ተመቶ ከለምጹ ነፃ ይወጣ ዘንድ ወደ ኤልሳ ይሄዳል። ኤልሳ ጋር ሄድና እንደው በቃ በለምጽ ተመትቻለሁ ምን ላድርግ ብሎ ይጠይቃል። እና ወዲያውኑ ኤልሳ ቃል ሰጠው። ምን የሚል? ወደ ዮርዳኖስ ሂድ፣ በዛ 7 ጊዜ ብቅ ጥልቅ በላል። ለምጽንም ያህል ነገር ተሸክሞ የሚዞረው ሰውዬ ንዕማን። እስቲ ከዚህ ከለምጼ በምን ልንጻ ብሎ ነው ሄደው። በለምጽ ተወርሷል። አስቧል። ለምጻም ሆነ ሰው ፊት እንዴት ትቀርባለህ? ከእንደዚህ አይነት ጉድ ለመንጻት ወደ እግዚአብሔር ሰው ኤልሳ ሄደ። ኤልሳ ደግሞ ምን አለው? ወደ ዮርዳኖስ ሂድ፣ 7 ጊዜ ብቅ ጥልቅ በል። እሺ፣ ያኔ ንዕማን ተነሳበት። ወደ ዮርዳኖስ ሄደ፣ ብቅ ጥልቅ በል ውሃ ውስጥ። አንተ የመጣሁት እኮ ከደማስቆ ነው። ታዲያ የዚህ የደማስቆ ወንዞች አባናና ፋርፋ በኢየሩሳሌም ካሉ ወንዞች ሁሉ አይበልጡም እንዴ? በደማስቆ ያሉ ወንዞች አባናና ፋርፋ ለችቱ አይቷል። ለችቱ እንደማለት ነው። በደማስቆ ያሉ አባናና ፋርፋ ታላላቅ ወንዞቻችን በኢየሩሳሌም ካሉት ወንዞች ሁሉ አይበልጡም ወይ? ይበልጣሉ። እኔ የመጣሁት የአምላኩን ስም ጠርቶ እንዲያነጻኝ እንጂ ውሃ ውስጥ ገባልኝ ነው እንዴ ያለ ነገር ነው። ስለዛ ምን አሉት ከእርሱ ጋር የመጡት አገልጋዮቹ ንዕማንን? ኧረ ጌታ ሆይ ተው እባክህ፣ የጠየቀ ቀላል ነገር ነው። አዎ ውሃ ውስጥ ገብቶ መውጣት በጣም ሲምፕል ነገር ነው። ከባድ ነገር አዞህስ ቢሆን ታደርገው ነበረ አለው። ከባድ ነገርስ አዞህ ቢሆን ታደርገው ነበረ። ያኔ ንዕማን መለሰ። አይቷል። ንዕማን በጣም ደስ የሚለው ፓርቱ ግን ይሄ ነው። ንዕማን በጣም ደስ የሚለው ፓርቱ አናንቆ በዛው አልቀረም። ምን አለ? ኦኬ ትክክል ነው፣ እንግዲያውስ ልግባ አለ። ሄደ፣ በዮርዳኖስ 7 ጊዜ ብቅ ጥልቅ አለ። ስለዚህ እንደ ትንሽ ብላቴና ሆኖ ስጋው ታደሰለት፣ ከለምጽ ነፃ ወጣ። ይሄ እኮ እንደዚሁ እኮ የሆነ እኮ አይደለም፣ የሆነ እኮ ኢንዲኬሽን አለው እኮ ይላል ማን? ቅዱስ ዮሐንስ። ይሄ የጠፉ ጽሁፎች አሉት ፍራግመንት ሆኖ የተገኙ 34ኛው ላይ ይላል መጽሐፍ ንዕማን 7 ጊዜ በዮርዳኖስ ብቅ ጥልቅ አለ ይላል እና ከዛ ከለምጹም ደግሞ ነፃ ወጣ ይላል። ይሄ እኮ ለኛ የሆነ ኢንዲኬሽን እኮ አለ። እኛም ከኃጢአት ለምጽ ነፃ የምንወጣው በጥምቀት ነው፣ እሱን ለማሳየት ነው ይላል።